በህይወታችን ላይ ማስወገድ ያሉብን በጣም እነዚህ ሁለት ነገሮች ካላስወገድናቸው ሁሌም ይዘናቸው ከህይወታችን ጋር ወደፊት እንዲራመዱ ካደረግናቸው ባለንበት ስታክ አድርገን እንድንቆም ባለንበት ቦታ እንድንቆም እንድንቀር እንዳንቀየር በህይወታችን ላይ በውሏችን ላይ በአዳራችን ላይ በሁሉ ነገራችን ላይ ለውጥ ማምጣት አንችልም። እነዚህ ሁለት ነገሮችን ፈጽሞ ከስረ መሰረቱ ቆርጠን መጣል መቻል አለብን። አንደኛው ነገር ፍራቻ። አንድ ነገርን ለማድረግ መፍራት፣ ፈርተን ማንገራገር፣ ጥርጣሬ ባይሆንስ ባይሳካልንስ ብለን መፍራት ፈጽሞ ካለንበት እንድንንቀሳቀስና እንድናድግ ሊያደርገን አይችልም። ስለዚህ ፍራቻን ነቅለን መጣል አለብን። ሁለተኛው ነገር ይሉኝታ። ሰዎች ምን ይሉኛል፣ እንደዚህ ባደርግ እንትና ይቀየመኛል፣ እንደዚህ ባደርግ እንትና ትቀየመኛለች ብለን ይሉኝታን መፍራት ባለንበት እንድንቆም ያደርገናል። ስለዚህ ይሉኝታን ፈጽመን ቆርጠን መጣል መቻል አለብን። ይሉኝታ የሚይዘን ከሆነ አንድ ነገርን ለማድረግ ያ እንትና እንዳይከፋው እንትና እንዳይደብረው ብለን አዲስ ነገር ማድረግ የማንችል ከሆነ እዛው ጋር ቆመን እንቀራለን። ስለዚህ ይሉኝታንና ፍራቻን እናስወግድ። ጥረታችንን ወደፊት እናድርግ። አመሰግናለሁ።